የጅግጅጋ ዩኒቨርሲቲ የ17ኛ ዙር የተማሪዎች የምርቃት መርሃ ግብር በዛሬው ዕለት በጅግጅጋ ዩኒቨርሲቲ ተካሂዷል። በምርቃት መርሃ ግብሩ ላይ የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማን፣ የክልሉ ምክር ቤት አፈ ጉባኤ ወይዘሮ አያን አብዲ፣ የጅግጅጋ ዩኒቨርሲቲ ፕሬዝዳንት ዶክተር ሰይድ መሐመድ፣ ሌሎች የክልሉና የዩኒቨርሲቲው አመራሮች፣ ተመራቂ ተማሪዎችና ወላጆች ተገኝተዋል። ዩኒቨርሲቲው ለ17ኛ ጊዜ ያስመረቃቸው 907 ተማሪዎች በመጀመሪያ ዲግሪ፣ በድህረ ምረቃ፣ ሕክምናና የተለያዩ የትምህርት መስኮች ትምህርታቸውን የተከታተሉ ተማሪዎች መሆናቸውን ተገልጿል። በምርቃ ስነ ስርዓቱ ላይ የተገኙት የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማን ከበርካታ ልፋት በኋላ ተመርቀው የልፋት ውጤታቸውን ለማየት ለበቁ የዕለቱ ተመራቂዎችና ተማሪዎቹ ለዚህ እንዲበቁ አስተዋጽኦ ላበረከቱ አካላት የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። ውድ ተማሪዎች፣ የዛሬው የምርቃት ቀን ከልጅነት እድሜያችሁ ጀምሮ በብዙ ድካምና ውጣ ውረድ ከዘራችሁት መልካም ዘር የመጀመሪያውን የስኬት ፍሬ የምታጣጥሙበትና ወደ አዲስ የህይወት ምዕራፍ የምትሸጋገሩበት በመሆኑ በድጋሚ እንኳን ደስ አላችሁ ለማለት ፈልጋለሁ። የዛሬ ተመራቂ ተማሪዎች ለዚህ ስኬት እንዲደርሱ ሁሉ ነገራችሁን በፍቅር ለሰጣችሁ ወላጆችና ቤተሰቦች እንዲሁም ዕውቀታችሁን ያለ ስስት ላካፈላችሁ መምህራን የዓመታት ልፋታችሁ ውጤት ለሆነው ለዚሁ የደስታ ቀን እንኳን አደረሳችሁ እንኳን ደስ አላችሁ ለማለት በድጋሚ እፈልጋለሁ። ከድህነትና ኋላ ቀርነት አውጥቶ ወደ እድገትና ብልጽግና የሚያደርሰው መተኪያ የሌለው ቁልፍ መሳሪያ ትምህርት ነው። መንግስት ባለፉት ዓመታት ለትምህርት ዘርፍ ከፍተኛ ትኩረት በመስጠት የትምህርት ተቋማትን ለማስፋፋትና ለሁሉም ዜጋ ተደራሽ ለማድረግ እንዲሁም የትምህርት ጥራትን ለማሻሻል ባደረገው ዘርፈ ብዙ አበረታች ውጤቶች ለማስመዝገብ ተችሏል። ይህ ትልቅ ስኬት ቢሆንም ስኬቱ ሙሉ የሚሆነው ግን ከትምህርት ተቋማቱ የወጡ ዜጎች ያገኙትን ዕውቀትና ክህሎት ተጠቅመው ሀገሪቱን ከድህነትና ከኋላ ቀርነት ስታላቅቁና የዜጎች ፍትሃዊ ተጠቃሚነት ሲረጋገጥ በመሆኑ የዛሬ ተመራቂዎች ይህንን ሀገራዊ ኃላፊነት ለመወጣት በትጋት ልትሰሩ ይገባል። ሀገሪቱ ተስፋ ሰጪ የልማትና የእድገት ጉዞ ላይ ትገኛለች ያሉት ምክትል ርዕሰ መስተዳድሩ የዩኒቨርሲቲው ተመራቂ ተማሪዎች የሀገሪቱን የለውጥ ጉዞ ለማሳካት የበኩላቸው ሚና እንዲወጡና በሚሰማሩበት መስክ ህብረተሰቡን በቅንነትና በታማኝነት እንዲያገለግሉ አሳስበዋል። ሀገራችን በአሁኑ ሰዓት ተስፋ ሰጪ በሆነ የለውጥ ሂደት ውስጥ ትገኛለች። ይህ የለውጥ ጉዞ ቀጥሎ የምናልበውን ብልጽግናውን እንዲሆን እንደናንተ በከፍተኛ የትምህርት ተቋማት በመልካም ስነ ምግባር ታንጾና ዕውቀትና ክህሎትን አግኝቶ ከሚወጣው ዜጋ ብዙ ነገር ይጠበቃል። በመሆኑም የዛሬ ወጣት ተመራቂዎች በምትሰሩበት የሥራ መስክ ሁሉ ለማንኛውም ኢትዮጵያዊ በዜግነቱ የሚገባውን ክብር በመስጠት ወገናችሁን በቅንነትና በታማኝነት እንድታገለግሉ ለሀገራችን ብልጽግና የበኩላችሁን አስተዋጽኦ እንድታበረክቱ በዚሁ አጋጣሚ አደራ ለማለት እፈልጋለሁ። በመጀመሪያ ዲግሪ ሆነ በድህረ ምረቃ መርሃ ግብር የምትመረቁ የዛሬ ተመራቂ ተማሪዎች ለዚህ ስኬት ቀን የበቃችሁት ለትምህርታችሁ ትኩረት በመስጠት በትዕግስትና በጽናት ባደረጋችሁት ያለሰለሰ ጥረት ነው። በመሆኑም ይህ ዛሬ የደረሳችሁበት ስኬት የመጀመሪያ እንጂ የመጨረሻ ባለመሆኑ በቀጣዩ የህይወት ምዕራፍ ስኬትና ደስታን ታጣጥሙ ዘንድ እዚህ ለመድረስ እንዳደረጋችሁት ሁሉ በአዲስ መንፈስና በአዲስ ወኔ ለበለጠ ስኬት ጠንክራችሁ ልትሰሩ ይገባል። የጅግጅጋ ዩኒቨርሲቲ ፕሬዝዳንት ዶክተር ሰይድ መሐመድ በበኩላቸው ዩኒቨርሲቲው ከተመሰረተ ጊዜ ጀምሮ እስካሁን ከ50 ሺህ በላይ የተማረ የሰው ኃይል ማፍራቱን ጠቁመው ዩኒቨርሲቲው ለ17ኛ ጊዜ በተለያዩ የትምህርት መስኮች 907 ተማሪዎችን ማስመረቁን ገልጸዋል። ዩኒቨርሲቲያችን ከተመሰረተበት ከ1999 ዓ.ም ጀምሮ ለሀገራችን የሚያስፈልገውን ብቁ የሰው ኃይል በማፍራት ረገድ ብዙ ስራዎችን ሲከውን ቆይቷል። ዩኒቨርሲቲው ተማሪዎችም ማስመረቅ ከጀመረበት ጀምሮ እስከ ዛሬው ምሩቃንን ስንጨምር 50 ሺህ የሚጠጉ ተማሪዎችን አስመርቀናል። የዛሬውን ጨምረን ማለት ነው። ጅግጅጋ ዩኒቨርሲቲ የተመሰረተው ትምህርት ለግለሰቦች ብቻ ሳይሆን ለማህበረሰቦችና ለሀገር ትልቅ የመለወጥ ኃይል አለው በሚል ጽኑ እምነት ነው። በሀገር አቀፍ ደረጃ በተደረገው የመስክ ልየታ
ዩኒቨርሲቲያችን በአፕላይድ ዩኒቨርሲቲ ዘርፍ የራሱን ድርሻ በብቃት እየተወጣ ይገኛል። 970 ተማሪዎችን ነው ዘንድሮ የምናስመርቀው በዛሬው ዕለት። በመጀመሪያ ዲግሪ 652፣ በሁለተኛ ዲግሪ 103፣ በፖስት ግራጁዌት ዲፕሎማ ኢን ቲቺንግ 152 ተማሪዎችን እያስመረቅን እንገኛለን ዛሬ። የዕለቱ ተመራቂ ተማሪዎች ሁልጊዜም ለመማርና እውቀታቸውን ለማሳደግ ጠንክረው እንዲሰሩ ያሳሰቡት የዩኒቨርሲቲው ፕሬዝዳንት ተመራቂ ተማሪዎቹ በቀጣይ በሚሰማሩበት የስራ መስክ የሚጣልባቸውን ኃላፊነት በብቃት እንዲወጡ አሳስበዋል። ውድ ተመራቂዎቻችን፣ በዚህ ዓለም ውስጥ ታላቁ ጥንካሬያችሁ የምታውቁትን ነገር ብቻ ሳይሆን የመማር፣ የመላመድ እና በታማኝነት የማገልገል ችሎታችሁ ነው። የዛሬው ምርቃት የትምህርት ማብቂያ ሳይሆን ነገም ለተሻለ እውቀት ራሳችሁ እንድታዘጋጁ መማርን የሁል ጊዜ የህይወት ምዕራፋችሁ እንድታደርጉት የምንመክርበት የምናስታውስበት ነው። የሥራ አጥነትን ተግዳሮት ለማሸነፍ ብቸኛው መንገድ ራስን በየጊዜው በአዳዲስ ክህሎቶች ማሳደግ እና የህይወት ጊዜ ተማሪ በመሆን ነው። ውድ ተመራቂዎች፣ ጉዟችሁን ስትቀጥሉ የጅጅጋ ዩኒቨርሲቲን ስም በኩራት እንድታስነሱ መጪው ጊዜ ዝም ብላችሁ የሚገቡበት ሳይሆን እናንተ ራሳችሁ በእውቀታችሁና በጥረታችሁ የምትፈጥሩት መሆኑን ማስገንዘብ እፈልጋለሁ። በመርሃ ግብሩ ላይ ከየትምህርት ክፍላቸው ከፍተኛ ውጤት ላመጡ ተማሪዎች የተለያዩ የማበረታቻ ሽልማት ከዕለቱ የክብር እንግዶች ተበርክቶላቸዋል።